በጣም ብዙ አስተማሪዎች አብዛኛው ተማሪ እንዲህ አይነት ጥያቄ ሲጠየቅ እንደሚሸወድ ይናገራሉ። ጥያቄው -5 ስኩዌር ይላል እና -5 ስኩዌር ስንት ነው ሲባሉ ተማሪዎች ምን ያደርጋሉ? -5 ታይምስ -5 ያደርጉና ከዛ ሁለት ማይነሶች ሲባዙ ፖዚቲቭ አይደለ? ፖዚቲቭ 25 ብለው ይመልሳሉ ማለት ነው። ከዛ ቢ ይላሉ። ነገር ግን ቢ አይደለም መልሱ። ይኸውላችሁ እንዲህ አይነት ስህተት እንዳትሳሳቱ የምትፈልጉ ከሆነ ስለ ቦድማስ ወይም ደግሞ ስለ ፔምዳስ በደንብ ማወቅ አለባችሁ። ፔምዳስ ማለት አክሮኒም ነው። ለሚራይት ፔምዳስ አክሮኒም ነው። ፓረንተሲስ ናት። ፒ ኢ ኤክስፖነንት ነች። ኤም መልቲፕሊኬሽን ነች። ዲ ዲቪዥን ነች። ኤ አዲሽን ዴን ሰብትራክሽን። ስለዚህ መጀመሪያ መሰራት ያለባቸው ቅንፍ ውስጥ ያሉ ቁጥሮች ናቸው ወይም ስሌቶች ናቸው። ቀጥሎ ደግሞ ኤክስፖነንቶች ወይም ስኩዌር ሩቶች ቀጥሎ ይሰራሉ። በኋላ ላይ መልቲፕሊኬሽን እና አዲሽን እንዳመጣጣቸው ከግራ ወደ ቀኝ ይሰራሉ። ቀጥሎ ደግሞ አዲሽን እና ሰብትራክሽን እነዚህም እንዳመጣጣቸው ከግራ ወደ ቀኝ ይሰራሉ። ይህንን ቅደም ተከተል በትክክል አክብራችሁ የምትሰሩ ከሆነ ማንኛውንም ስሌት በቀላሉ መከወን ትችላላችሁ። አለዛ ግን ልትሳሳቱ ትችላላችሁ። ይኸውላችሁ -5 ስኩዌር ስንት ነው ስትባሉ በመጀመሪያ መሰራት ያለበት ኤክስፖነንት ነው አይደለም? ስለዚህ 5 ስኩዌር ነው በመጀመሪያ መሰራት ያለበት እና ሁሌም ቢሆን በመጀመሪያ መስራት ያለባችሁን ቁጥር ቅንፍ ውስጥ ክተቱት፣ ግሩፕ አድርጉት። ስለዚህ ይህንን እንዴት ነው የምትሰሩት ማለት ነው? ማይነስ አድርጋችሁ 5 ስኩዌር ነው መጀመሪያ መሰራት ያለበት አይደለ? ስለዚህ 5 ስኩዌርን ቅንፍ ውስጥ ክተቱት። ይኸው እንደዚህ አድርጉት። ከዛስ -5 ስኩዌር ማለት አሁንም ማይነስ ውጪ ነች 5 ታይምስ 5 ማለት ነው ራይት። ከዛስ አሁንም ማይነስ እንዳለች ሆና 5 ታይምስ 5 ማለት 25 ራይት። ስለዚህ በስተመጨረሻ የመጣላችሁ መልስ -25 ኤ ነው እንጂ ቢ አይደለም፣ 25 አይደለም። ኦኬ። ምናልባት ግን ጥያቄው እንደዚህ ቢሆንስ -4 ስኩዌር ቢሆን ስንት ነው? ኤ 16 ቢ -16። መልሳችሁን ኮሜንት አድርጉልኝ። በነገራችን ላይ ስለ ቦድማስ ወይም ፔምዳስን በተመለከተ ሰፋ ያለ ቪዲዮ ዩቲዩብ ላይ ሰርቻለሁ። የዩቲዩብ ቻናል ሊንኬን ፕሮፋይል ላይ ታገኙታላችሁ። እሱን ተጭናችሁ በመግባት ዩቲዩብ ላይ መከታተል ትችላላችሁ።